ውዶቼ እንደምታዩት ባህራን ልክ እኔ ቪዲዮ እየቀረስኩት እያለ የሚያሳየውን አክቲቪቲ እዩት። እኔ እንደዚህ ወደ ኋላ እየሄድኩ ስቀርጸው እሱ ደግሞ እንደኔ እያለ ይሄዳል። የኋሊት ማለት ነው። እና እዚህ ጋር ደግሞ ሲስተር ወተት እየገፋች ነው። ባህራን እና እኔ ወተት ልንጠጣ ነው ማለት ነው። ይሄኔ ወድ ልጅ እንዴት አባቴ እንደምወድህ ማርያም እንዴት እንደናፈቀኝ በስመ አብ። አማረ ከባድ ነው። በእናታችሁ አይዞሽ በሉኝ። እስኪ ምክር ቢጤ ጣል ጣል አድርጉብኝ። ብዙ ልጆች አላችሁና ልጆቻችሁን ትታችሁ የተሰደዳችሁ እስኪ አንዳንድ ምክር ስጡኝ። እኔስ አልቻልኩም። ማርያምን ከምነግራችሁ በላይ በጣም ግራ ግብት ብሎኛል። አልቻልኩም። በቃ ጭራሽ ስራውንም መስራት አልቻልኩም። በቃ ሴትዮዋም ስትናገረኝ መታገስ አልቻልኩም። የልጄ ናፍቆትም አለ በዛ ላይ እሷም ስትናገረኝ በቃ ብሶት ብሶት ብሶት። ብስማ ማራዊ ይሄ ቀን አልፎ አወራው ይሆን? በጣም ከባድ ነው። እና እንግዲህ እንደምታዩት ቦሩ ሜዳ ነው። ባህራን ጋር ሂደን ባለ ሰዓት ሲስተር ያለችበት አካባቢ ነው ቦሩ ሜዳ። እዚህ ጋር ልብስ አጥበን ምናምን ወንዝ አለ። ልብስ እያጠብኩ ያለሁት ቪዲዮም አለ ታዩታላችሁ። አህምሼ አጥበን እየሄድን ነው። እንደምታዩት የሲስተር ልጅ ነው ከፊት ያለው በእንትን ጭነን በታክሲ ጭነን ልበል እንጂ እንግዲህ ሌላ ምን ይባላል። አጥበን ወደ ቤት እየሄድን ነው። ባህራኔ ደግሞ እዛ እየተጫወተ ነውና እስኪ ልጅ አላችሁ እንደው በልጆቻችሁ ይዣችኋለሁ። በእናታችሁ አበረታቱኝ። ልጅ ያለው ሰው እኮ በልጅ አይጨክንም። አንዳንድ የወላድ አንጀት በቃ የማይችላል። አንዳንድ ደግሞ እንደዚህ በቃ አይደለ ሁሉ እናት አንድ አይደለም የሚሰማን ስሜት ይለያያል። በነገራችን ላይ ሁሉም እናት አንድ ነው ትሉ ትችላላችሁ። ሁሉም እናት እኔ እንጃ እኔ አንድ ነው ብዬ አላስብም። ምክንያቱም የሁሉም አንጀት ይለያያል። በቃ ሰውን የምንረዳበት መልኩና እንትን የምንልበት መልኩ በጣም ልዩነት አለውና እባካችሁ አበረታቱኝ። ቻናሌ በጣም ቀዝቅዞብኛል። መልካምነት ለራስ ነው። የመልካም ዋጋ ረፍዶ አያውቅም። በምድር ላይ የምንሰራው መልካም ነገር በሰማይ ደመወዝ ሆኖ ይከፈለናል። እና ስለዚህ ምን ጊዜም መልካም ነገር ለማድረግ እንሞክር። እዚህ ጋር እናንተ አይደላችሁም ከኪሳችሁ አውጣችሁ የምትከፍሉት ራሱ የጉግል ካምፓኒ ለሚከፍለው ምን ችግር አለው? እውነት እኔ እንጃ። በስማም ዘንድሮ ስንቱን ታዘብኩት። የምር በጣም ከባድ ነው። ብቻ እግዚአብሔር እሱ የተሻለ ነገር ያምጣ እንጂ እናንተ ቻናላችሁ ምትት ካለ ማንም ዘወር ብሎ አያችሁም። ቻናላችሁ ቫይራል ሲወጣ ግን ሁሉም ሰው ነው እናንተ የሚጠይቃችሁ ወይም እናንተ ጋር እንዲህ መስራት የሚፈልጉት። ግን እናንተ ስትወርቁ የሚያነሳ የለም። ብቻ ያልፋን ይሄ ቀን እንደምንም ብሎ ማለፉ አይቀርምና ውድ ቤተሰቦቼ ከምነግራችሁ በላይ በቃ የልጅን ነገር አልቻልኩም። እግዚአብሔር ምስክሬ ነው። ከምነግራችሁ በላይ ምንም አልቻልኩም። እውነት ይሄ ቪዲዮ ይቀመጥ ወደፊት የኔ ወድ ልጅ ለአንተ ብዬ እንደዚህ እንደምንከራተትልህ ታውቃለህ። ታየዋለህ። አንተም ነገ ጧት ትልቅ ደረጃ ደርሰህ ወደ ኋላ አብረን የሰራናቸውን ቪዲዮዎች ታያቸዋለህ። ለአንተ ብዬ አሁንም እንደተሰደድኩና በአንተ ናፍቆት እየተሰቃየሁ እንደምሰራ ታየዋለህ። ይሄ ድምጽ ይቀመጥልህ ብዬ ነው እንጂ መቼም ይታያን ወይም ቪው ያመጣን ወይም ይቆጥራን ብዬ አይደለም። ግን እዛ እንዴ አፕሎድ ከተደረገ መቼም ሊጠፋ ስለማይችል እኔ በህይወት ብኖርም ባልኖርም አንተ ግን ታገኘዋለህ። ምክንያቱም ዩቲዩብ ላይ ሰርች አድርገህ ገብተህ ታገኘው ትችላለህ። ይሄ የእናትህ ድምጽ ነው የሚሆነው አይታወቅም። እኔ እንጃ ውስጤም እየፈራ ስለሆነ ብቻ ማርያምን ይሄን ስነግራችሁ ግን በቃ በምን አይነት ቃል እንደምገልጽ አላቅም። ብቻ ባህራን ላንተ ብዬ ነው እንደዚህ ሆነው ታየዋለህ ብዬ ነው። ይሄ እናትህ ድምጽ ነው የምሰማው ማለት ነው። እንግዲህ ከባድ ነው ህይወትን ለማሸነፍ አንተን የተሻለ ደረጃ ላይ ለማድረስ ብዬ ነው የኔ ወድ ልጅ። እና ብቻ ከባድ ነው ስሜቱ። ይቅርታም ባም ስለተናነቀኝ ነው ማርያም ማውራትም አልቻልኩም። ብቻ እኔ እንጃ ስማ በጣም ከባድ ነው ከምነግራችሁ በላይ ማለት ነው። ግን እንደው ምን አይነት ጥንካሬ ነው ያላችሁ? እስኪ አንዳንድ እንኳን ምክር ጣል አድርጉብኝ። ማርያምን እንዴት ነው አንጀታችሁስ የቻለላችሁ? እኔስ ምንም አልቻልኩም። በቃ ምንም ከምነግራችሁ በላይ ማርያምን ነው የምላችሁ። ምንም በቃ በስማም ከባድ ነው። በቃ በየሄድኩበት እሱ ነው ድቅን የሚልብኝ። በዛም ሲሄድ በቃ እሱ ነው። እሺ ምን አባቴ ላድርግ? በቃ እሱን ላለማስታወስ ለመርሳት ሞክራለሁ። ለሰከንድ እንኳን በቃ ከፊቴ አይጠፋም። በስማም እንቅፍታኝ ከእንቅፌ ብንንስ ራሱ በቃ እሱ ነው ትዝ የሚለኝ። ባህራን ማለት ነው ልጄ። ወይ ወልዳችሁ የሚባለው ነገር ትልቅ እርግማን ነው የሆነብኝ ለእኔ ማርያምን።
ልክ ወልዳችሁት ሲባል አሜን ስንል ነበር። እንደዚህ ቀላል ነገር መስሎን ግን እርግማን መሆኑን አሁን ነው የተረዳሁትና ባህራን ጋር በዚች ጋር ብቻ እያለ ነበር የኔ አባት ሲሄድ የነበረው ከፊት ከፊት እየመራኝ። አምሺ አሁንም ባህራን ወዳለበት እንሂድ። እስኪ ተከታተሉን፣ ቪዲዮውን እስከ መጨረሻ እዩት። ላይክም አድርጉ፣ ሰብስክራይብም አድርጉ። አትርሱት። አሁን ይሄን ቪዲዮ እያያችሁት ነው አይደለ? ላይክ ደግሞ ረስታችኋል። ኮሜንት ጻፉልኝ ቻናሌ ለትንሽ ቫይራል እስኪወጣ ድረስ። ከዛ በኋላ እንደምንም ለመስራት ሞክራለሁ። ቢያንስ እንደው በሳምንት 3-4 ቪዲዮ እንኳን ባለቅ አንድ ቪዲዮ እንኳን እለቃለሁ። ምክንያቱም ቻናሌን በጣም እየቀዘቀዘም ስለሆነ ግዴታ መስራት ስላለብኝ እንደምንም ጊዜን አጣብቤ በሳምንት አንዲት ቪዲዮ ለመልቀቅ ተገደድኩና ለዛ ነው ቤተሰቦች እንደምታዩት። ይሄ እንግዲህ ቦሩ ሜዳ ነው እየሄድን ነው። እንደምታዩት በጣም ነው የሚያምረው። ይህ ቦታ አልናፈቃችሁም? በጣም እኮ ነው የሚናፍቀው። ይህን የመሰለ የሚያምር ሀገር እያለን ምን ችግር አለ ብንተሳሰብ፣ ብንረዳዳ፣ አንዱ አንዱን ቢያግዝ። እኔ እኮ ሰው እኮ በገንዘብ አግዙኝ አይደለም የሚለው፣ በቃ በሀሳብም በቃ በአንዳንድ ነገር እናንተን የማይጎዳ ነገር ከሆነ ምን ችግር አለው መልካምነት። እኔ እንዲህ አረ በስመ አብ እግዚአብሔር። እኔ ግን ሰውን እንደዚህ አልጠበኩም። ከጠበኳቸው ስልክ ያልጠበኳቸው ሰዎች ክርስቶስን ነው የምላችሁ መልካም ነገር አድርገውልኛል። ግን ነገ ጧት ቪዲዮ ሰርቼ ስለነዛ ሰዎች መናገር እፈልጋለሁ። ስለነዛ ሰው መልካም ነገር መናገር እፈልጋለሁ። ማርያምን ያልጠበኳቸው ሰዎች ራሱ ሼር እያደረጉልኝ ነው። የቻናሌ መመታት ነው እንጂ እና በጣም ስለቀዘቀዘ ለብዙ ጊዜ ቪዲዮ ስላልተሰራበት ነው እንጂ በጣም የምትተባበሩ ልጆች አላችሁ። እግዚአብሔር ይስጣችሁ። ማርያምን በተለይ አብርሽ የቄራው በስማም ብዙ ልጆች ነው የሚያበረታታው። እኔ እንጃ በስማም እግዚአብሔር ይስጥ። እውነት አንተ እውነትም ትክክለኛ ለሰው የምታስብ ነህ። አንዳንዶቹ አሉ ስለ ስደተኛ እያሉ የሚያወሩ በቃ ለእኛ ያሰቡ መስለው ግን በቃ ማስመሰል የሚባል ነገር አለ አይደለም። እሱ ግን ማስመሰልም ሳይሆን ብዙ ልጆች ያበረታታ። እንደምታዩት ምን ችግር አለ ሸር አድርጉላችሁ፣ መልካምነት ለራስ ነው እያለ የብዙ ልጆች ነው ሸር የሚያደርገው። እውነት መልካም ወንድማችን ነው እና መልካምነት ከሱ ተማሩ። አይዟችሁ። እናንተን የማይጎዳ ነገር ከሆነ ምን ችግር አለው? እዚህ ጋር ኮሚኒቲ እኮ የተሰራው ለመተባበሪያ ነው፣ ለመተጋገዣ ነው እንጂ ኮሚኒቲውን ለምን ታዲያ ዩቲዩብ ቻናል ካፈተው? ምክንያቱም እንድንተጋገዝበት አንዱ ሸር እንዳያደርግ ነው እንጂ ይሄ ችግር የለውም ነበር። ቤተሰቦቼ ለማንኛውም ገብተናል ቤት። እዚህ ጋር ሲስተር ወተት እየገፋች ነው። በነገራችን ላይ አንዷ ሲስተር ሙስሊም ናት። እሺ ይሄው ባህራንዬ የኔ አባት ወይ የኔ አልቃሻ እንደው ምን ልሆንልህ የኔ አባት ወይ እኔ እንዴት ባይኔ እንደዘር ካንተም ንፍቅ ብለሃን። በቃ የሚገርማችሁ ነገር እሱም ስለናፈቀ በቃ በጣም ነው የሚታመመው ሁሌ። እኔም እንደዚህ ይላለሁ፣ እሱ በጣም ብሶበታል። በቃ ሁሌ ነው የሚያመው፣ ሁሌ ማለት ነው። ሁሌ ሐኪም ቤት ነው የሚሄደው። ምክንያቱም እዛ ራሱ በብዛት ያው የናፍቆት ነው የሚሉት ዶክተሮች ራሱና እንደምታዩት አንጀት የሚበላ ልጅ ነው። እንኳን ለእናት ለሌላ ሰው ራሱ በጣም የሚያሳሳ ልጅ ነው። አሁንም ቅድምም ባህራንዬ ላንተ ብዬ ነው እና የሄድኩልህ። ነገ ጧት ይሄን ቪዲዮ ታየዋለህ። እስኪ ለማንኛውም እንዳትቀየመኝ ትተሽኝ ሄደሽ እያልክ ይሆናል። አንዳንዴ ያወራኛል፣ አንዳንዴ ደግሞ አልፈልግም ብሎ ይሄዳል። አንዳንድ ጊዜ ደግሞ እማዬ እንዳይሸጊው ስልኩን ይለኛል። ገብቷቸዋል። እንዳዘግብኝ ይለኛል። ስማ በዛን ሰዓት እኔ የሚሰማኝ ስሜት እንዲህ ምን ብዬ ልንገራችሁ? በጣም ከባድ ነው። ማርያምን ዊ እናትነት ያለው መከራና ስቃይ። አምሼ ወተታችን እየገፋን ነው። ይሄን ቪዲዮ መቼ እንደቀረጽኩት ታውቃላችሁ? ከዚህ ዱባይ ከመምጣቴ በፊት ከ8 ወር በፊት የተቀረጸ ቪዲዮ ነውና ነበር። እንዳጋጣሚ ልክ ሲናፍቀኝ ልጄ በፊት ቪዲዮዎቹ ምናምን ነው የማየው። እንደዚህ አብረን የምንጫወተውን የምንሰራውን እየገባሁ ያለሁ አንዳንዴ እና እስኪ ለማንኛውም ለማስታወሻ ይቀመጥ፣ ልልቀቀው። በእርግጥ አይታይም፣ ቢታይም ባይታይም ለልጄ እንኳን ይጠቅመዋል የሚለውን አስቤ ነው እንጂ ቻናሌ በጣም ተመትቷን ቀዝቅዟን። ብቻ እግዚአብሔር ለመልካም ነገር እያዘጋጀኝ እንደው ፈተና የሚያበዛብኝ ችግር የለውም። ብቻ ተመስገን ነው። ሰው ቁሞ ከሄደ መሞትም አለና ተመስገን ነው እያልኩ ራስ በራሴ አንዳንዴ ያጽናናለሁ እንጂ ከባድ ነው። የልጅ ስሜት ከባድ ነው። ቤተሰቦቼ በተቻላችሁ አቅም ሰውን ለማገዝ ሞክሩ። እና እንደምታዩት እንግዲህ በኋራን ይሄ እዚህ ጋር ልክ ስንመጣ እኔን አይቶ ነው የኔ አባት ወይ ይኸው ሲያየኝ እንዴት እንደሚሆን
ያው ካሜራ ሳልያዝኩ አይሰማችሁም። ድምፁንም ሳይለንት አድርገዋለሁ። በኖርማል ድምፅ ላስገባ ነበር ግን የሆነ የሚረብሽ ድምፅ ስላለው ለዛ ነው። እሺ እና ደግሞ እዚህ ጋር ወደ ቤት እስኪ እንግባና ላሳያችሁ። ይሄ ደግሞ የማዳም ቅመም የሰራችውን ቤት ላሳያችሁ እስኪ እንዴት አባቱ እንደሚያምር ሹፍ። እንግዲህ እያየን ነው ቤተሰቦች፣ ሁላችንም እንደዚህ ይሄ በቃ የራሳችን ነገር ኑሮን እንገባለን ብለን አይደለም የምናስበው። እንግዲህ ማዳም ቅመም የሰራችው ቤት ነው። ዝም ብሎ በትንሹ ነው። እስኪ ይኸው ከስር ከስር ብቻ እያለ ነው። በቃ ይሄን አይና ትንሽ ይረጋጋለሁ። በነገራችን ላይ ወይም ካወራሁት እሱ ይረበሻን እንጂ ሲያየኝ እኔ ሳየው ደግሞ ትንሽ ይረጋጋለሁ። ሹፉ እንግዲህ እዚህ ጋር ቪዲዮ ስቀርጽ እሱ እኔ እንደምሆነው እየሆነ ነው። እንደኔ አባት ከባድ ነው። እዚህ ጋር በመስኮት ወጥተን ደግሞ ስናይ እንደዚህ ነው ግቢው። በነገራችን ላይ በጣም ነው የሚያምረው። በጣም ደስ ይላል። ከምንም በላይ እቃዋ ምናምን እየበረበረ ነው ይውላችሁ። ደስተኛ ነበር ካጠገብህ እያለሁ የኔ አባት። አሁን ንፍቅ አልክብኝ። እኔ በናፍቆት ልቃጠል። ነገሩንም ተቃጥዬልሃለሁ። ብቻ ከምነግራችሁ በላይ ከባድ ነው። ምን ብዬ እንደምገልጽ ራሱ አላቅም። ስሜቱን ልክ ወልዳችሁ ትታችሁ የመጣችሁ ታውቁታላችሁ። በነገራችን ላይ ብዙዎቹ አዎ ልጃችን ትተን ከተሰደድን ብዙ 10 አመት ሆነን የምትሉ ልጆች አላችሁ። አይደለም 10 አመት እኔ 2 አመት አትሄድልኝ ብላለች ማርያምን ከምነግራችሁ በላይ እንዴ 10 አመት በስመ አብ ኧረ ከባድ ነው። እግዚአብሔር እንደውም ይሄን ያህል ራሱ ሊቆያለሁ አላልኩም ነበር፣ ግን በእግዚአብሔር ኃይል ነው። እዚህ ጋር ደግሞ በቀሎ ነበረ። በነገራችን ላይ መስከረም ላይ የተቀረጸ ቪዲዮ ነው ይሄ እና እንደ ማስታወሻ ዝም ብዬ ይዤው ነበር። እዚህ ጋር ባህራን ደግሞ ጫማውን ያነሳኔ ጥላን በቃ ይጫወታል። ወይኔ ልጅ እስማም ከባድ ነው ብቻ። እና እንደው ብቻ የራሳችን ነገር ኑሮን ከልጅ ጋር ባንለይ አሪፍ ነበረ። ከፍ ተባለ ሲባል ዝቅ ይባላል። ዝቅ ያለው ደግሞ ቀና ስንል ተመልሰን ዝቅ እንላለን። ብቻ ከባድ ነው። እግዚአብሔር የተሻለ ነገር እስኪሰጠን ጸሎት ማድረግ ነው ያለብን። እንግዲህ ሁሌም አለሁ በጸሎት በሰላም ከልጄ ጋር እንዲያገናኘኝ መሆኔን ብቻ። በስደት ላይ ያላችሁ ሁላችሁም በሰላም ከልጆቻችሁ ጋር ለመገናኘት ያብቃችሁ። እውነት ከባድ ነው። ስሜቱን አየሁላችሁ። በጣም ከባድ ነው። በዛን ሰዓት እንደዚህ ቪዲዮ ይሰራል። ለምን እኛም እኮ ተተመተኑ ለምን አትመጭም? አንዳንዶቹ ደግሞ ተይ ይቅርብሽ የምትሉ ልጆች ነበራችሁ። ግን በቃ ሞክሬ ነበረ አልቻልኩም እና መጣሁኝ እላችኋለሁ ቤተሰቦቼ። አሁንም ቀላል ነው። ነገ የተሻለ ነገር ይኖረኛልና ልጅ ጋር በሰላም እገናኛለሁ ብዬ ተስፋ እያደረኩ ነው ያለሁት። ብቻ እግዚአብሔር ያውቃል። እንግዲህ እንደምታዩት ባህራን ከይት እየተከተለ ነው። በቀለውን እዚህ ውስጥ ሁሉ እየዞርን ነበር። እሱም አብሮ ዲኒ አባት ዋዬ ቪዲዮ ስንቴ ነው የማየው፣ ግን ለምን ዩቲዩብ ላይ አልጭነውም ነው አይቀመጥም። ስልኬ ቢጠፋ ምን ቢል ያኔ ቢደለት ይጠፋብኛል። እስኪ ለማስታወሻ ይሁን ብዬ ነው ይሄን ቪዲዮ ያስቀመጥኩትና እና ለዛ ነው እላችኋለሁ። ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ በክርስቶስ ፍቅር። ሰላማችሁ ብዝት ይበልልኝና አበረታቱኝ። መልካምነት ለራስ ነው። የመልካም ስራ ዋጋው ረፍዶ አያውቅም።